ከባሪያ አሳዳሪነት እስከ አስደናቂ መዝሙር ግጥም ደራሲ። ያልተነገረው የጆን ኒውተን ታሪክ። ይህ ሰው ጨካኝ ነበር። አውሬ ለማለት ይቀላል። በሰዎች ስቃይና መከራ የሚሳለቅ፣ በእንባቸው የሚስቅ፣ በሲቃቸው ሆዱን ይዞ እስኪያመው ድረስ እያየ በእንባቸው የሚፍታታ ጨካኝ አውሬ ሰው እንደሆነ ይነገራል። ነገር ግን በአንድ ከባድ ሌሊት ከባድ ማዕበል የተሳፈሩበትን መርከብ እስኪሰብራት ድረስ አስጨነቃት። ውሃው እየተነሳ ከወዲህ ወዲያ ያላጋታል። በዚያ ጨለማ በጆሮ እያፋጨ የሚያልፈው ቀዝቃዛ ነፋስ መርከቢቷን አስጨንቋታል። ውሃው እየተነሳ መርከቢቱ ውስጥ ይገባል። በመርከቢቷ የተሳፈሩ ባሮች፣ የባሪያ አሳዳሪዎችና ሌሎችም ሁሉም ጭንቅ ይዟቸዋል። ሞታቸውን ፊት ለፊት እየተጋፈጡት ነው። ሁሉም እንደሚሞቱ እርግጠኞች ነበሩ። ማንም በሕይወት ይተርፋል ብሎ ያመነ አንድም ሰው አልነበረም። ሁሉ ተስፋ ቆርጧል። ሞቱን በሚጠባበቅበት በዚያች ቀውጢ ሰዓት እግዚአብሔርን የማያውቀው ያ ጨካኝ የባሪያዎች አሳዳሪ በጉልበቱ ተንበርክኮ አድርጎት የማያውቀውን ነገር አደረገ። ወደ እግዚአብሔር ጮኸ። እግዚአብሔር ምሕረት እንዲልክለት ለመነው። ለምን እንዳደረገው እንኳን በውሉ አያውቀውም። አረመኔው የባሪያ አሳዳሪ። ጆን ኒውተን የባሪያ ነጋዴ ብቻ አልነበረም፣ እጅግ አረመኔ ጨካኝ የባሪያ አሳዳሪ እንጂ። ጆን ኒውተን በመርከቦቹ በሚጓዙበት ወቅት በእስር የሚማቅቁ ባሪያዎች ሲጮሁ ከት ብሎ እየሳቀ ይዝናናል። እንዲያውም ራሱን ነፃ ሐሳብ ያለው ተራማጅ እያለ ራሱን ያቆለጳጵሳል። ሃይማኖት ሞኝነትና አላዋቂነት እንደሆነም ያምናል። በ1748 ዓመተ ምህረት ሕይወቱን እስከ ወዲያኛው የምትቀይር ታሪክ ተፈጠረ። ያንን ሌሊት አይረሳውም። ሞት መጥቶ ሲከቦ ይታየዋል። የሞት መልአክ ከቦ ሲዝናኑበት ይመለከታል። የማይታመን ለውጥ። በተአምር መርከቢቱ ከመስጠም ተረፈች። ጆን ኒውተን ከመርከብ አደጋ በኋላ ምን አደረገ ታዲያ? ጆን ኒውተን የባሪያ አሳዳሪነቱን ወዲያውም አላቆመውም ነበር። የባሪያ ፍንገላውን ትቶ በቅስፈት አልነበረም የተለወጠው። አንድ ቀን ግን ጆን ኒውተን የባሪያ ፍንገላ ስራውን ለዘላለም ተሰናበተ። ባሪያ መሸጡንም ተወው። መንፈሳዊ ሕይወቱን የሚያሳድጉ ነገሮች ላይ ማሳለፍ ጀመረ። እንዲያውም ቂልነትና አላዋቂነት እንደሆነ እንደሚያስበው ቤተ ክርስቲያን ሄደ። ከብዙ ጊዜ በኋላም ሰባኪ ሆነ። እንዲያውም የባሪያ ፍንገላን ከሚቃወሙ ባሪያ ፍንገላ እንዲቆም ከሚሰሩት ከነ ዊሊያም ዊልበርፎርሰን ቡድን ጋር ተቀላቅሎ የባሪያ ንግድን እንዲቆም ለባሪያዎች ነፃነት ታገለ። ጆን ኒውተን ንግግር አዋቂ፣ ሰዎችን በንግግሩ የሚያሳምን ሰው ሳይሆን ሰዎችን ቀልብ መሳብ የቻለው በአስደናቂ ዝማሬው ነበር። ነፃነትን የሚናፍቁቱ የእርሱን ዝማሬ ይወዱታል። አሜዚንግ ግሬስ መዝሙር ምስጢራዊ ትርጉም። የአሜዚንግ ግሬስ መዝሙር ምስጢራዊ ትርጉም። አሜዚንግ ግሬስ በመላው ዓለም ተወዳጅ ከሚባሉ ዝማሬዎች መካከል አንዱ ነው። በ1772 ዓመተ ምህረት ኒውተን 6 ቁጥሮችን ጻፈ። እያንዳንዱ ቃላት ኃጢአተኝነቱን የሚያሳዩ፣ ከእግዚአብሔር ርቆ የጠፋ፣ በእውርነት የሚኖር፣ በኃጢአት ሊጠፋ የደረሰ እንደሆነ የሚያሳዩ ነበር። Amazing grace, how sweet the sound that grace a wretch like me.
I once was lost, but now I'm found. Was blind, but now I see. ይህንን መዝሙር የደረሰው ጆን ኒውተን ነበረ። አሜዚንግ ግሬስ ማለት አስደናቂው ጸጋ ማለት ነው። that saved a wretch like me ማለት ደግሞ ከኃጢአት ከኩነኔ እኔን አዳነኝ ማለት ነው። I was once lost ጠፍቼ ነበረ። but now I'm found አሁን ግን ተገኘው። was blind but now I see ታውሬ ነበር አሁን ግን አየሁኝ ይላል የዝማሬው ግጥም። በባርነት ተጉዞ የነበሩት ሰማያዊ ብርሃን የበራላቸው በሰንሰለት ታስረው እንደ እንስሳ የሚሸጡት ነገር ግን በእግዚአብሔር ቀኝ በኢየሱስ የተቀመጡት ከአፍሪካ ምድር በባሪያ ፈንጋዮች ተይዘው ለሽያጭ የሚሄዱት ባሪያዎች ነበሩ ዜማውን የደረሱት። የሚገርመውና የሚያስደንቀው እውነታም ያለው እዚሁ ጋር ነበር። ለነጻነታቸው የታገለላቸው ጆን ኒውተን የነሱ ዋስትና ጠበቃቸው ነበረ። ስለዚህ የዚህን ዝማሬ ዜማ በመስጠት እስካሁን በሰው ጆሮ ተሰምቶ የማይጠገብ ውብ ዜማ ሰጥተው ያው አደረጉት። ይህ ዝማሬ የሲቪል መብት ተሟጋቾች፣ ከጦርነት የተረፉ ሰዎች እንዲሁም በሚሊዮን የሚቆጠሩ ተስፋ ፈላጊዎች ይህን ዝማሬ የነጻነታቸው ማጀቢያ ሙዚቃ ወይም ሳውንድ ትራክ አደረጉት። አረመኔውና ጨካኙ ጭራቁ በእግዚአብሔር ጸጋ ተለውጦ ነጻነትን ለሚሿት መልእክት ለመሆን ቻለ። እግዚአብሔር የተመሰገነ ይሁን። ተስፋ ቆርጣችሁ ነገር ዓለሙ የጨለመባችሁ፣ ድነታችሁ ለሚያጠራጥራችሁ፣ እንዳልዳናችሁ የሚሰማችሁ፣ ብትሞቱ መንግስተ ሰማያት እንደማትገቡ እርግጠኛ የሆናችሁ ሰዎች፣ በጨለማ ውስጥ እየኖራችሁ እንዳላችሁ የሚሰማችሁ፣ ኃጢአተኝነታችሁ የገባችሁ እንኳን ደስ አላችሁ። እግዚአብሔር ከገባችሁበት እስራት ከገባችሁበት ባርነት ሊያወጣችሁ ልጁን ልኮላችኋል። እንኳን ደስ አላችሁ ለማለት ወዳለሁ። ዛሬ ለእናንተ መልእክት አለኝ። ጌታ ኢየሱስ ክርስቶስ ይወዳችኋል። ሲወዳችሁ ደግሞ ነፍሱን እስከ መስጠት ነው የወደዳችሁ። እወድሃለሁ ብቻ በማለት አይደለም የወደዳችሁ። ኢየሱስ ነፍሱን ሰጥቷችኋል። በመስቀል ላይ ሞቶላችኋል። በእግዚአብሔር የተወደዳችሁ ናችሁ። ስለዚህ ተስፋ አላችሁ። በባርነት የምትማቅቁ እናንተ ተስፋ አላችሁ። በኃጢአት ባርነት፣ በሰይጣን ባርነት፣ በዝሙት ባርነት፣ በስርቆት ባርነት፣ በሌብነት ባርነት፣ በተለያዩ ባርነት ውስጥ የምትኖሩ ሰዎች እንኳን ደስ አላችሁ። ተስፋ አላችሁ። እግዚአብሔር ተስፋን ሰጥቷችኋል። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስከ መስጠት ድረስ ዓለምን እንዲሁ ወዷልና። እግዚአብሔር ልጁን ወደ ዓለም የላከው በዓለም ለመፍረድ ሳይሆን ዓለምን በእርሱ ለማዳን ነው። በእርሱ የሚያምን ሁሉ አይፈረድበትም። በእርሱ የማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁኑ ተፈርዶበታል ይላል ዮሐንስ ወንጌል ምዕራፍ 3 ከቁጥር 16 እስከ 17 ድረስ። ስለዚህ ተስፋ አላችሁ። ኃጢአተኞች ተስፋ አላችሁ። ያልዳናችሁ ሰዎች ተስፋ አላችሁ። እግዚአብሔር በልጁ በኢየሱስ ክርስቶስ ይወዳችኋል። ዛሬ ወደዚህ ወደ ተስፋው ቃል ልንጠራችሁ እንወዳለን። ተስፋ እንዳላችሁ ልንነግራችሁ እንወዳለን። ጆን ኒውተን ምንም እንኳን ባሪያ ፈንጋይ ቢሆንም እርሱ በባርነት የሚኖር ሰው ነበር። በኃጢአት ባርነት የሚኖር፣ በሰይጣን ባርነት የሚኖር፣ በቤተሰቦቹ ባርነት የሚኖር። እርሱ ግን የሚሰማው ከሀብታም ቤተሰብ ስለመጣ ከባለጠጎች ወገን ስለሆነ ባሪያዎችን ስለሚያመጣ ብቻ ነፃ እንደሆነ ይሰማው ነበር። ነገር ግን ነፃ አልነበረም። ጆን ኒውተን በኃጢአት እስራት፣ በሰይጣን እስራት ውስጥ ነበረ። ዛሬም በኃጢአት እስራት ውስጥ ያላችሁ ሰዎች እውነቴን ነው የምነግራችሁ፣ ተስፋ አላችሁ።
ተስፋችሁም ደግሞ መጽሐፍ ቅዱስ እንደሚናገር በእርሱ የሚያምን ሁሉ አይፈረድበትም ይላል። በእርሱ ብታምኑ አይፈረድባችሁም። በእርሱ ብታምኑ የዘላለምን ሕይወት ታገኛላችሁ። ይህንን የተስፋ ቃል ልሰጣችሁ ወዳለሁ። መጽሐፍ ሲናገር እንደዚህ ብሎ ይናገራል። ለተቀበሉት በስሙ ለሚያምኑት ሁሉ ግን የእግዚአብሔር ልጆች የመሆን መብት ሰጣቸው ይላል። እግዚአብሔር የተመሰገነ ይሁን። እግዚአብሔር በእርሱ የሚያምኑትን አይፈርድባቸውም። በእርሱ ያመኑትን የዘላለምን ሕይወት ይሰጣቸዋል። ከኢየሱስ ጋር ሕይወትን ይሰጣቸዋል። በአብ ቀኝ ያከብራቸዋል። ስለዚህ በኃጢአት እስራት ውስጥ የምትማቀቁ በባርነት ውስጥ ያላችሁ ሰዎች ወደዚህ ሕይወት ኑ ብለን እንጠራችኋለን። ወደዚህ ሕይወት ኑ፣ ወደ ኢየሱስ ኑ፣ ወደ ነፃነት ኑ፣ ወደ ዘላለም ሕይወት ኑ ብለን ዛሬም ልንጠራችሁ እንወዳለን። በዚህ አስቸጋሪ ዓለም ውስጥ በዚህ በሰይጣን በተያዘ ዓለም ውስጥ ምን ተስፋ የሚደረግበት ነገር አለ? ተስፋ ያለው በኢየሱስ ነው። ዛሬ ወደዚህ ሕይወት ልንጠራችሁ ስለምንፈልግ ይሄንን ጥሪ እናቀርብላችኋለን። መጽሐፍ ሲናገር እንደዚህ ይላል፣ ጻድቅ ማንም የለም፣ አንድስ እንኳ አስተዋይ የለም፣ እግዚአብሔርንም የሚሻ አንድም የለም። ሁሉም ተሳስቷል፣ በአንድነት የማይጠቅሙ ሆነዋል፣ በጎ የሚያደርግ ማንም የለም፣ አንድስ እንኳን። ጉሮሯቸው የተከፈተ መቃብር ነው፣ አንደበታቸው ሽንገላን ይናገራል፣ በከንፈሮቻቸው የእባብ መርዝ አለ፣ አፋቸው እርግማንና ምሬት ተሞልቷል። እግራቸው ደም ለማፍሰስ ፈጣን ነው፣ በመንገዳቸው ጥፋትና ጉስቁልና ይገኛል። የሰላምን መንገድ አያውቁም፣ በዓይናቸው ፊት የእግዚአብሔር ፍርሃት የለም። እንግዲህ አፍ ሁሉ እንዲዘጋ ዓለም ሁሉ ለእግዚአብሔር መልስ እንዲሰጥ ሕግ የሚናገረው ሁሉ ከሕግ በታች ላሉት እንደሆነ እናውቃለን። ስለዚህ ሕግን በመጠበቅ ማንም በእርሱ ፊት ጻድቅ ነው ሊባል አይችልም። ይልቁም በሕግ አማካኝነት ኃጢአትን እንገነዘባለን። የእግዚአብሔር ጽድቅ ኢየሱስ ክርስቶስን በማመን የሚገኝ ጽድቅ ነው። ልዩነት የለም። ምክንያቱም ሁሉም ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል ይላል። ስለዚህ ወደ ልጁ መንግስት ፍቅር እንጋብዛችኋለን። ይህንን ቪዲዮ የምትሰሙ ሰዎች ከእግዚአብሔር ጋር መታረቅ የምትፈልጉ ከሆነ እንኳን ደስ አላችሁ፣ ተስፋ አላችሁ።